የማለዳው ኮከብ ተብሎ የሚጠራው ጆን ወክሊፍ የካቶሊክ ቤተክርስቲያንን በመቃወም ቀደምት የሚባል ሰው ነው። የማለዳው ኮከብ ማርቲን ሉተር ከመነሳቱ ከመቶ ዓመት በፊት የተነሳ የታድሶ መደላደልን የፈጠረ ትጉህ ሰው ነበር። በካቶሊክ ቤተክርስቲያን መጽሐፍ ቅዱስን በሌላ ቋንቋ መተርጎም ምን ሊያስከትል እንደሚችል እያወቀ የሚመጣውን ሁሉ ለመጋፈጥ ተዘጋጅቶ ለመጀመሪያ ጊዜ ከላቲን ቋንቋ ወደ እንግሊዝኛ ቋንቋ በመተርጎም በሰዎች የዕለት ተዕለት መግባቢያ ቋንቋ እንዲዳረስ ያደረገ የወንጌል አርበኛ ሰው ነበር። ጆን ወክሊፍ ከሪችመንድ አጠገብ በምትገኘው ሃይፔስዊል በተባለች የእንግሊዝ መንደር በ1320 ዓመተ ምህረት ተወለደ። ወክሊፍ የመጀመሪያ ደረጃ ትምህርቱን በመንደሩ አካባቢ በሚገኘው ትምህርት ቤት ተምሯል። ከዚያም በኦክስፎርድ ዩኒቨርሲቲ ሎጂክና ፍልስፍናን በትጋት የተከታተለ ሲሆን የሕግ፣ የሂሳብ፣ የነገረ መለኮት ትምህርቶችን ተከታትሏል። እንዲሁም በባቢሎን ኮሌጅ የማስተርስ ትምህርቱን ተምሯል። ወክሊፍ ቃለ እግዚአብሔርን ማጥናት ያዘወትራል። አብዛኛው የካቶሊክ ካህናት የወክሊፍ ያህል መጽሐፍ ቅዱስን በጥልቀት ስለማያጠኑ ለእርሱ የወንጌል አርበኛ የሚል ስያሜን ሰጥተውት ነበር። ጆን ወክሊፍ ሊቅ፣ ፈላስፋ፣ የነገረ መለኮት ምሁር፣ የመጽሐፍ ቅዱስ ተርጓሚ፣ የቤተ ክርስቲያን አዳሽና የእንግሊዝ ቤተ ክርስቲያን ቄስ በመሆን ያገለገለ ሰው ነበር። በ14ኛው ክፍለ ዘመን የነበረው የካቶሊክ ቤተ ክርስቲያን ከመስመር የወጣው ሥርዓትን ተጽዕኖ ፈጣሪ በሆነ መልኩ የተቃወመ፣ ለፕሮቴስታንት ታድሶ መጸነስ የራሱን አስተዋጽኦ ያበረከተ ሰው ነበር። ወክሊፍ የካቶሊክ ቤተ ክርስቲያን ካህናት በእንግሊዝ ቤተ ክርስቲያን ላይ የነበራቸውን አሉታዊ ተጽዕኖ ይቃወም ነበር። እንዲያውም አንድ ጊዜ የወክሊፍ ተቃዋሚ የሆነው ወልደን ለሊቀ ጳጳስ ማርቲን ሁለተኛ በጻፈው መልእክቱ ካህናቱን በሚሰበስብበት ጊዜ ጠንካራና አስደናቂ መከራከሪያ እያቀረበ ወደ ራሱ ምክንያት ካህናቱን ይስባቸዋል በማለት ወክሊፍ ሊያመጣ የሚችለውን ተጽዕኖ እና ስጋት ለጳጳሱ ጽፎላቸዋል። በዘመኑ የነበረ ታዋቂ ሰዎችና የታሪክ ምሁራን ለእርሱ የነበራቸውን ጠላትነት ሲገልጹ የመከራከሪያ ኃይሉ ከሰብአዊ ፍጡር የላቀ ነው በማለት ገልጸዋል። ወክሊፍ በ1372 ዓመተ ምህረት የነገረ መለኮት ዶክትሪን ዲግሪውን ያገኘ ሲሆን ይህ ደግሞ በዘመኑ በዚያ ደረጃ የእውቀት አድማሳቸውን የሚያሰፉ ሰዎች ማግኘት ብርቅ ስለነበረ ታዋቂ አስተማሪና አንደበተ ርቱዕ ሰባኪ ሆኖ ነበር። በመሆኑም ከሰኞ እስከ አርብ የነገረ መለኮት ተማሪዎችን ሲያስተምር፣ ሰንበት ላይ ደግሞ ሕዝቡን ይሰብክ ነበር። ስብከቶቹ እጅግ ጠንካራና ምክንያታዊነት ላይ የተመሰረቱም ነበሩ። በመሆኑም ቃለ እግዚአብሔርን የሚያጠፋ ክህነትን ይቃወም የነበረ ሲሆን በምትኩ የቃሉ ስልጣን በቤተ ክርስቲያን ዳግም እሁን እንዲሆን ያስፈልጋል ብሎ በአጽንዖት ያስተምር ነበር። ወክሊፍ መጽሐፍ ቅዱስ በማህበረሰቡ የዕለት ተዕለት መግባቢያ ቋንቋ መተርጎም አለበት ብሎ የሚያቀነቅን ሰው ሲሆን በ1380 ዓመተ ምህረት መጽሐፍ ቅዱስን ከላቲን ቋንቋ ወደ መካከለኛው የእንግሊዝኛ ቋንቋ በመተርጎም በአሁኑ ጊዜ ወክሊፍ መጽሐፍ ቅዱስ በመባል የሚታወቀውን መጽሐፍ ቅዱስ አጠናቀዋል። ወክሊፍ አዲስ ኪዳን መጽሐፍትን ተርጉሟል ተብሎ ሲታመን እንዲሁም የብሉይ ኪዳን መጽሐፍትንም በተባባሪነት ተርጉሟል ተብሎ ይታመናል። ከ1388 ዓመተ ምህረት እስከ 1395 ዓመተ ምህረት ባለው ጊዜ ውስጥ የወክሊፍ መጽሐፍ ቅዱስ ተብሎ የሚጠራውን መጽሐፍ ቅዱስ ጆን ፓርባይ የተባለው የነገረ መለኮት ምሁርና ወክሊፍ እየተረዳዱ በጋራ አሻሽለው ሰርተውታል። ወክሊፍ ሎላርደስ በመባል ለሚታወቀው የቅድመ ፕሮቴስታንት ተሐድሶ እንቅስቃሴ መሪ ነበር። ሎላርደስ የሚባል እንቅስቃሴ ትኩረቱን ያደረገው እግዚአብሔር የሚድኑትን ቀድሞ ወስኗል የሚባለውን ክርስቲያናዊ አስተምህሮ ተቀባይነት እንዲኖረው ማቀንቀን፣ ምስልን በመሳል እግዚአብሔር ነው ብሎ ማምለክን መቃወምና የመንግስት ስልጣን በመንፈሳዊ ስልጣን ወይም በቤተ ክርስቲያን ስልጣን ላይ የበላይ ነው የሚለውን አሰራር የሚቃወም እንቅስቃሴ ነበር። ከዚህ በተጨማሪ የሰማዕታት ቅዱሳን የተለያየ ቅድስና አላቸው የሚለውን አስተምህሮት በመቃወምና ሌሎችን ጸረ መጽሐፍ ቅዱሳዊ አስተምህሮችን የሚቃወም እንቅስቃሴን ያካትታል።
የሎላርደስ እንቅስቃሴ እስከ 16ኛው ክፍለ ዘመን መጀመሪያ ድረስ ለፕሮቴስታንት ተሐድሶ እንደ መግቢያ የሚቆጠር ነበር። የካቶሊክ ካህናት ማህበረሰቡ ባለው ንብረት ላይ ተጋሪ ሆነው ይኖሩ ነበር። ማለትም በሕዝቡ መሬት፣ ቤቶች፣ በአደኗቸው አደኖች እና ዛፎች ላይ ተጋሪ ባለንብረት እንዲሆኑ በዘመኑ የነበረ ሕግ ይፈቅድላቸው ነበር። ከዚህ በተጨማሪ አስራት አምጡ እያሉ በኬላ ላይ ቆመው ከፍራፍሬ ከጌጣጌጦች ሁሉ ካህናቱ ለራሳቸው በአስራት ሰበብ ገቢ ያደርጉ ነበር። ይህን የካህናት የተቀማጠለ ኑሮ ለመኖር በሕዝቡ ላይ የጫኑት ቀንበር ሊነሳ ይገባል በማለት የካህናቱን ተግባር ይቃወም ነበር። ከ1348 ዓመተ ምህረት እስከ 1352 ዓመተ ምህረት በአውሮፓና በእስያ ተከስቶ በነበረው ጥቁር መቅሰፍት በሽታ ቁጥራቸው ከ75 እስከ 2 ሚሊዮን የሚደርሱ ሰዎችና በርካታ እንስሳት በሞት በማለቃቸው ምክንያት ወክሊፍ በሕይወቱ ታላቅ ጠባሳ ጥሎበት አልፈዋል።